ለሰባተኛ ስራ እንኳን አደረሰ ለማለት እወዳለሁ። ስለመጣችሁ በእውነት ከልብ አመሰግናለሁ። እድፍ ይሁንበት አታስጅሩ ገላሽ ይቅር አትመሪ ይደበቅ ይከለል ውበትሽ አስኳሉ ያኔ ገጽሽን አካልሽን የቋመጡ ሁሉ ጣይ እንዳየው ጤዛ ምኞታቸው ረግፎ ከዓይንሽ ይርቃሉ። ይህንን መጽሐፍ ወደ እናንተ እንዲደርስ ከሰለሞን ጋር የቆመ በመስማቴም ደስ ያለኝ አንድ ተቋም አለ፣ አፍሮሪድስ። አሳዳሪን አምኖ ለሰልፍ የሚወጣ ወደ ቤት ይገባል አለቃው ሲቆጣ። ከነፍስሽ ተሟግተሽ ከራስሽ ተጣልተሽ ህመም ነህ ብለሽኝ ካለም ተቆራርጠሽ ስዋይ ተቀምጠሽ ኃጢአት አድርገሽኝ ደጅሽን ቆልፈሽ መብራትሽን አጥፍተሽ አትምጣ ብለሽኝ ትጠብቂኛለሽ። እርግጡን ተናገር ብለው ሲረግጡ እንዳትሰበር መዝነ መስፈሩን እንጂ ልኬታ እንዳትናገር። የተስፋውን ምድር በልቡ እንደያዘ ባህር ተከፍሎለት በዚያ እንደተጓዘ እንደ ምስኪን አማኝ ለምን እንደረሳ በዝም ብሎ ቅዠት በዝም ብሎ ንፍሰት እንደሚብሰለሰል ምክንያት እያሰብኩኝ ላላፊ ላግዳሚው ስምህን ሳነሳ አንተን እያነሳው ራሴን እየጣልኩኝ ልውደድህ ነው እንጂ አፍቅርህ ነው እንጂ ሌላ ምን ጠየቅኩኝ። አላቃሽም የለኝ ሰሚም አላገኘው የማይበርድ ጸጸቴን ስቃይን ማናየው። ጎዶሎ ሙሏችን አልቆ ስላጠጠ እንስራዋነታችን ስለተሟጠጠ ጠያቂ ለምን ምላሽ የታችኛው ከላይ ላይኛው ወደ ታች ሲቀመጥ እያየን የማይሆነው ሲሆን የሚሆነው ተረስቶ እየተመለከት አይተን ቸል ብለን መገላበጥ መስሎን ስለተዘገዘግ አጠገቤ ነበራችሁ ብዙ ሰዎች አላችሁ። ገጣሚ ሰባ መኩሪያ አመሰግናለሁ። ኤፍሬም ስዩም፣ ፍሬዘር፣ ጋሽ ነቢይ፣ ዶክተር በድሉ፣ ጋሽ አፈወርቅ፣ በቃሉ ትዕግስት ማሙ፣ አብርሃም አስቻለው መቼ ምድር ስላልሆነ ሁሉ ነገር ጠርቼ አልዘልቀውም። ሁላችሁንም በጣም አመሰግናለሁ።